ሰላም እንዴት ናችሁ? ክቡራትና ክቡራን ተመልሰን ተገናኝተናል። እንግዲህ ከብዙ ጊዜ ቆይታ በኋላ ነው። አሁን ኑትስ ፋርም ላስተዋውቃችሁ ነው። አንድ ኤር ድሮፕ አለ። ኑትስ ፋርም ወይም ደግሞ እዚህ ጋር እንደዚህ ኑትስ ፋርም ብትሉት ይመጣላችኋል። ኑትስ ፋርም ሊንኩን አስቀምጥላችኋለሁ። ወደ 603 አካባቢ ተጠቃሚ ያለው ነው። ስለዚህ ይህንን በዚህ መሰረት ላውንች አፕ እንለዋለን ማለት ነው። መጀመሪያ ጆይን ትላላችሁ እናንተ ኮሚኒቲውን ጆይን ማለት ይጠበቅባችኋል። ጆይን ስትሉት እኔ ኦልሬዲ ጆይን ስላደረኩት ነው። እዚህ ኮሚኒቲው ላይ ጆይን ካደረጋችሁ በኋላ ነው ሳይቱን የምታገኙት። ላውንች አፕ ለዋለሁ እኔ ላውንች አፕ ስለው እንደዚህ ነው የሚመጣልኝ። በዚህ መሰረት ሎድ ካደረገ በኋላ ይኸው ሎድ እያደረገ ነው። አሁን ሎድ ካደረገ በኋላ ይገባል ማለት ነው። ኑትስ ፋርም እንግዲህ ብዙ ነገር የምንሰራበት ኤር ድሮፕ ነው። ወደፊት የተሻለ ነገር ይኖረዋል ብዬ ያሰብኩት ኤር ድሮፕ ነው። እስካሁን ኤር ድሮፖች ብዙ እንትን አላሉም። ፌክ በጣም ፌክ እየበዙ ነው። አሁን ፌኮቹን ወደፊት አሳያቸዋለሁ። አንድ ቀን ቆይተህ ነው የገባኸው እያለኝ ነው፣ ግን በየቀኑ መግባት ይጠበቅባቸዋል። ፍሪዝ ይላል። ስለዚህ ይህንን ክሊክ አደርገዋለሁ። ይህን ያክል ኑት አለኝ ማለት ነው። በዚህ መሰረት ፍሪዝ እያደረገ ነው ማለት ነው። የሀብ ሴቭ ዳታዎችን ሴቭ አድርጎልኛል። ከዛ ይሄን ያህል ፖይንት ኮሌክት አድርጌያለሁ። ስለዚህ ስታርት ለውና ክሌም ለዋለሁ። እዚህ ጋር ይጨምርልኛል ማለት ነው። ከዛ ስታርት ለዋለሁ ማለት ነው። ከዚህ መሰረት በዚህ መሰረት ይቆጥራል። ይሄ ሰዓት ሲያልቅ ራሱ ይቆጥራል ማለት ነው። ከዛ እዚች ጋር እንገባለን። እኛ ሊን የምትለው ዋጋ እንገባለን። ሊን የምትለው ዋጋ ምንድነው የሚለን? መጀመሪያ ይሄንን እየሰራን እንመጣለን ማለት ነው። እኔ አሁን እዚህ ጋር ደርሻለሁ ማለት 900 ላይ ደርሻለሁ። ስራዎችን እየሰራን ነው የምንቆየው። እዛ ስታርት እለዋለሁ ማለት ነው። ስታርት ስለው እንደዚህ ይመጣልኛል። ይሄንን ኮምፕሊት ካደረኩ በኋላ ይሄን ኢንቨስትመንት ኮምፕሊት ካደረኩ በኋላ ኢንቨስት ማድረግ አይደለም፣ እዚህ ላይ ንባቦችን እያነበብን ጥያቄዎችን መመለስ ነው። ስለዚህ ስታርት እለዋለሁ ማለት ነው። በቀጥታ ለእናንተ ለማሳየት ያክል ስታርት እንለዋለን። ምርጥ ኤር ባሉት እንግዲህ ውስጥ ተብሎ ይጠበቃል። ስለዚህ ይሄንን እናነባለን ማለት ነው። 5 ሚኒትስ ሌሰን ነው የሚለው። እኛ ግን ካነበብን በኋላ ኔክስት እንለዋለን። አሁንም ጽሁፍ ይመጣና ይሰጠናል። እነዚህ ዋት አር ዘ ኢንቨስትመንትስ ይለናል። ምንድን ናቸው የሚሉት እነኚህን ያስቀምጥልናል። በዚህ መሰረት እያነበብን ሪል ላይፍ ኤግዛምፕል ኦፍ ቶን ኮይን ይላል። በዚህ መሰረት እያነበብን እንጠብቃለን። 5 ሚኒትስ ነው የሚለው። ምናልባት ፈጠን ብዬ ከሆነ ቀስ ለማለት እሞክራለሁ። አንዳንዴ ጥያቄዎችን ለመመለስ ስለሚያስቸግረን ይሄ ባሩ እየሞላ ይሄዳል። ልክ ኔክስት ባልነው ቁጥር ወይም ኔክስት ባልነው ቁጥር ይሄ ባሩ እየሞላ ይሄዳል። ልክ ሲሞላ እሱ የሚሰጠን ያን 900 ኑትስ እናገኛለን ማለት ነው። ስለዚህ but it is not always that simple ይላል። ያው እንግዲህ ኤር ድሮፕ ወይም ደግሞ ክሪፕቶ ከረንሲ ሲምፕል ወይም ደግሞ ቀላል እንዳልሆነ እያስረዳን ነው ያለው። ስለዚህ እነኚህን ነገሮች እናነባለን ማለት ነው። ከዛ በዚህ መሰረት ቴክ አዌይስ ይላል። ኮንዲዩሲንግ ሪሰርች ምናምን የሚል ነው። እነኚህን ማንበብ ትችላላችሁ እናንተ። ይሄንን ንባብ ያስነብበናል። አሁን ጨርሰናል። ስለዚህ ኩዊዝ ትሰራላችሁ ይለናል። አሁን ካነበብነው ውስጥ ኩዊዝ ልንሰራ ነው። ስለዚህ እኔ በደንብ አላነበብኩትም። ስኩዊድ ቶከን ኤግዛምፕል ሰጃስ ይላል። ዛትስ ኢምፖርታንት። አሁን እነኚህን እንሰራለን። ስለዚህ አንዱን እመርጥለታለሁ፣ ግን እዛ ባነበብነው መሰረት ነው መሆን ያለበት። ስኩዊድ ቶከን ኤግዛምፕል ቲች አስ ይላል። እንደዚህ እመርጥለታለሁ። ልክ ነው ልክ አይደለም የሚለውን ትክክል ነኝ። ስለዚህ ይህንን መረጥኩለት። ኔክስት እለዋለሁ። ኮሬክት ብሎኛል። ባሩ ክሪፕቶ ከረንሲ ብሎ እንደገና ሌላ አመጣልኝ። እንደ እንትኑ ይለያያል። እኔ ታች ስለወረድኩ ኦልሞስት ወደ 900 አካባቢ ስለደረስኩ ነው። የመጀመሪያ ሲሆን እንደዚህ ያክል እንትን አይሆንም። ብሎክ ቼይን ኮይንስ፣ ፕሮጀክት ቶከንስ፣ ስቴብል ኮይንስ የሚባሉ እንግዲህ ታይፕስ ኦፍ ክሪፕቶ ከረንሲስ እንዳሉ ያሳየናል ማለት ነው። በዚህ መሰረት እናነባለን፣ እንሰራለን። ብሎክ ቼይን ኮይንስ ይለናል። ያው ኦፕሬቲንግ ሲስተም እንደሚጠቀሙ ነው። እዚህ ጋር በዚህ መሰረት እነኚህን ደርድሮልናል። ስለዚህ ጎል አለ። ፕሮጀክት ቶክንስ የሚባሉት ምንድን ናቸው? ብሎክ ቼይንስ የሚባሉት እነኚህ ፕሮጀክት ኮይንስ የሚባሉት ናቸው ማለት ነው። ኪኖት ትዊት ሳንድ የሚባሉት ፕሮጀክት ናቸው። ዩኤስዲሲ ደግሞ ስቴብል ኮይንስ ናቸው ማለት ነው። ስለዚህ በዚህ መሰረት ያስረዳናል።
ማንበብ ይጠበቅባቸዋል ማለት ነው እዚህ ጋር። ስለዚህ ዋትስ ኔክስት ይላል we have covered the main types of cryptocurrencies for investment ይላል። ስለዚህ go on እለዋለሁ። አሁን ጥያቄ ልሰራ ነው። አሁን ካነበብኩት choose the types of currencies tied to the US dollars ይለናል። ከዩኤስ ዶላርስ ጋር ተመሳሳይ የሆኑ የትኛው ነው የሚለው። ስለዚህ ፕሮጀክት ቶክንስ አይደሉም፣ ብሎክቼን ላይሆን ይችላል። ስለዚህ ስቴብል ኮይንስ ነው ብንል ምን ይመስላል? ይሄው ኮሬክት ነው ማለት ነው። ስቴብል ኮይንስ ነው ማለት ነው። አብረን እየሰራን which cryptocurrency from the list is the native coin of the blockchain ይላል። ኔቲቭ የሚባለው እንግዲህ ቢቲሲ ነው ሁላችንም እንደምናውቀው። ስለዚህ ቢቲሲ ብዬ አንሰር እለዋለሁ። ኔትወርኩ ስለሚያስቸግር ነው ኮሬክት ብሎኛል። ሌላ ጥያቄ እንዳለ ያሳያል ባሩን ስላልሞላ። ስለዚህ አሁን ባሩ ሞላ፣ ሌሰኑን ጨረስኩ ማለት ነው። ስለዚህ ሌሰኑን ጨርሼ ተመለስኩ። ስለዚህ 900 እና ይሄን ያህል ቲኬት አገኛለሁ ማለት ነው። 900 ኖትስ አገኛለሁ ማለት ዌል ደን እያለኝ 100% አድርጋል እያለኝ ነው። ስለዚህ ባክ እለዋለሁ። ሼር አድርጉ ነው የሚለው። ስለዚህ ወደኋላ ባክ ብዬ እመለሳለሁ ማለት ነው። ስለዚህ አሁን ምንን ጨረስኩ ማለት ነው? 900 ኖትስ አገኘው ጨረስኩ ማለት ነው። አሁን 1000 ላይ ገባው ማለት ነው። ስለዚህ እንደዚህ እያደረጋችሁ ሁሉንም መስራት ይጠበቅባችኋል። እዚህ ጋር ቢያንስ እዚህ ጋር ብትደርሱ የተሻለ ነው። ስለዚህ እኔም እደርሳለሁ ብዬ ተስፋ አደርጋለሁ። ቢዚም ስለምሆን ነው፣ ብዙ ስራዎች አሉኝ። ስለዚህ ይሄንን እሱን ሲከፈት ትሰሩታላችሁ ማለት ነው። ሌሎች የምትሰሯቸው ስራዎች ምንድናቸው? ጌሞች አሉት። እነኚህን ጌሞች መጫወት ይጠበቅባቸዋል ማለት ነው። ጌሞቹን መጫወት ትችላላችሁ። ፓስስ አለው። ቀደም የሰጠን ፓስስ ከ900 ጋር 50 ፓስ ሰጥቶኝ ነበረ። ፓስስ መጠቀም ትችላላችሁ። 2 ፓሶች አሉ። ፍሬንድ ላላችሁ እናደርገው ኤርድሮፕ ይሄንን መጠቀም ትችላላችሁ። አሁን ፕሪሚየም ደግሞ ፍሪ ትችላላችሁ። ስለዚህ መርጣችሁ ስራ ትችላላችሁ። ቤስት ነው ዩቲዩብ የሚል ነው ላይ አላችሁ ማለት ነው። ዩቲዩብ ሰርታችሁ ይሄንን አፕላይ ማድረግ ትችላላችሁ ማለት ነው። በዚህ መሰረት መስራት ትችላላችሁ። አሁን ሎድ አድርጎ ይሄ ሎድ አድርጎ ደርሶ ነው። ስለዚህ ይሄንን መጠቀም እንችላለን ማለት ነው። ስለዚህ ሆም ላይ ገብቼ ዩቲዩብ መስራት ትችላላችሁ። ሌሎች ተጨማሪ ስራዎች ስላሉት እነኚህንም መስራት ትችላላችሁ ማለት ነው። ባጭሩ ትንሽ ሃይላይት ለመስጠት ያክል ነው። እዚች ጋር ስንገባ ሌላው እነኚህን የዕለት ስራዎች ናቸው። ቶን ኮኔክት ማድረግ ትችላላችሁ። እነኚህን ነገሮች ሰርታችሁ ሁልጊዜም እንደምናደርገው እዚህ ጋር ክሌም ማድረግ ትችላላችሁ ማለት ነው። ስለዚህ ኖትስ ፋርም እንግዲህ ይህን ይመስላል። ባጭሩ ኤክስፕሌን ለማድረግ ያክል ኖትስ ፋርም ይህን ይመስላል። እናንተም ስለምታበረታቱኝ አመሰግናለሁ። እወዳችኋለሁ። ቻው